በስፍራው ከፍቷል። በአሁኑ ሰዓት ይህንን ዓላማ ለማሳካት እየተዋደቀ ያለው በአዲ አርቃይ ማይጠምሪ ግንባር ነው። በዚህ ውጊያ የሞት ሽረት ሆኖ በመታየቱ አቅሙን አይሎ ክንዱንም ፈርጠም አድርጎ ታይቷል። የኢትዮጵያ ጥምር ጦር በአዲ አርቃይ ማይጠምሪ ወደ መሃል ትግራይ እንደ አባጉና በጥልቀት ይገባል ተብሎ ቢታሰብም ለጊዜው የተሳካ አልሆነም። ህወሓት በዚህ መስመር ያለውን ውጊያ ከመከላከል ወደ ማጥቃት ቀይሮታል። እስከ መቼ ታፍኜ እዋጋለሁ? የግድ በሆነች ኮሪደር ከሱዳን ጋር መገናኘት አለብኝ በሚል አይነት ቁርጠኝነት በማይጠምሪ አዲ አርቃይ አቅጣጫ ያሰለፈው ኃይል ሙሉ የህወሓት አቅም ነው ሊያስብል የሚችል ነው። በማይጠምሪ አዲ አርቃይ አቅጣጫ እያደረገ ባለው የሞት ሽረት ትግል ለጊዜው ድል የቀና የሚመስሉ ምልክቶች እየታዩ ነው። አዲ አርቃይ መልሳ በእጁ የገባች መሆኑን የሚያሳዩ መረጃዎች ወጥተዋል። ህወሓት በዚህ አቅጣጫ በሞት ሽረት ውጊያ ወደ ሱዳን መውጫ ለማግኘት እየተዋደቀ ባለበት በዚሁኑ ሰሞን የሱዳኑ ፕሬዝዳንት አብዱልፋታህ አልሲሲ እና የግብፁ ፕሬዝዳንት አብዱልፋታህ አልቡርሃን ካይሮ ላይ ተገናኝተዋል። ሁለቱም መሪዎች በኢትዮጵያ ጉዳይ ሲመክሩና ሲዘክሩ እንደነበር በግብፅም ሆነ በሱዳን በኩል የወጡት የዘገባ ምንጮች አመላክተዋል። ሁለቱ ሀገራት ጅብ ከሄደ በሆነባቸው የህዳሴ ግድብ ዙሪያ መከሩ በሚል ነው መረጃዎች የወጡት። ሱዳን ከዚህ ባለፈ በቅርቡ የተደመሰሰውንና የህወሓት ክንፍ የሆነውን የሳምረ ቡድን ወደ ኢትዮጵያ ድንበር ሁመራ በረከት አቅጣጫ በማስጠጋት ያሰፈረች ሆናለች። ይህ ቡድን ከሱዳን በኩል በመንደርደር ቢያንስ ሁመራን እንኳን ለመያዝ ብዙ ሞክሮና ዋጋ ከፍሎ ከእልቂት በስተቀር አንዳች አላተረፈም። አሁን ደግሞ እዚያው የኢትዮ ሱዳን ድንበር ላይ ሆኖ አሁንም መጣው እያለ ህወሓትን በጉጉት እየተጠባበቀ ይገኛል። የኢትዮጵያ ጥምር ጦር ይህ ኃይል ወደ ኢትዮጵያ ግዛት ዘልቆ የገባበት ወይንም የሞከረበት ሁኔታ ስለሌለ በአሁኑ ወቅት የወሰደው ምንም አይነት እርምጃ የለም። የወሎ ግንባር ከምን ጊዜውም በላይ በሚገባ ተጠናክሯል። ህወሓት በዚህ አቅጣጫ ከባድ ፈተና ገጥሞታል የተባለው ለቀናት በመከላከል ላይ ተወስኖ የቆየው ይህ ኃይል የያዛቸውን አካባቢዎች ጠብቆ ለማቆየት ብዙ ታግሏል። ቀላል የማይባል መስዋዕትነትንም ከፍሏል። ግን ደግሞ የሚሆን ሆኖ አልተገኘም። እናም አሁን በወሎ አቅጣጫ ህወሓት የቀደመ ይዞታውን በእጁ ማቆየት የሚችልበት ደረጃ ላይ አይገኝም። በዚህ አቅጣጫ በአጭሩ ለህወሓት ነገሮች ተበላሽተዋል። በዚህ ከቀጠሉ ህወሓት በአጭር ጊዜ ውስጥ ቆቦን ሳይቀር መልቀቁ አይቀሬ ነው እየተባለ ነው። መረጃዎች እንዳመላከቱት ከሆነ በዚህ አቅጣጫ በተመረጡ ገዢ መሬቶች ህወሓት እስከ መቀለ ጫፍ ድረስ ተከታታይነት ያላቸው መከላከል ላይ ያተኮሩ የውጊያ ስልቶችን በመተግበር ውጊያውን ለማክበድ የተቻለውን ሁሉ እየጣረ ነው። ሆኖም የውጊያው ነገር አንዱ ሲያስሩት ሌላ ይፈታልና በሰሜን ጎንደር አዲ አርቃይ አቅጣጫ ህወሓት ድል ቀናኝ ሲል፣ በሰሜን ወሎ ቆቦ መስመር በጉብዬ ሮቢት ወርቄና ተኩለሽ አቅጣጫ ደግሞ ከባድ ምት እያረፈበት ነው። ወሳኝ የተባሉ ስልታዊ ቦታዎችን ሳይቀር ለመልቀቅ ተገድዷል። በመሆኑም ትነግ በሰሜን ጎንደር አዲ አርቃይ ክንዴና ፈረጠምኩ ግዛትም ተቆጣጠርኩ ሲል፣ በሰሜን ወሎ ግን የመፍረክረክ አደጋ ገጥሞታል። ጎብዬን ተነጥቋል። በርካታ ወታደራዊ ገዢ መሬቶችንም እንዳጣ ነው የሚሰማው። በሌላ አቅጣጫ በኤርትራ ሽራሮ መስመር የገባው የኢትዮጵያ ኃይል እስካሁን ድረስ ያለው እንቅስቃሴ ግልጽ አይደለም። በደደቢት አቅጣጫ ጸሊሞ በሚባል ቦታ ከባድ ፍልሚያ ተደርጓል። ህወሓት በዚህ መስመር ድል ቀንቶኛል ሲል ከዚህ ቀደም ተናግሯል። አሁን የመጨረሻ ኃይሉን ተጠቅሞ በሱዳን በኩል ለመውጣት ወታደራዊ መንፈራገጥ ውስጥ የገባው በእርዳታ ስም የሚገባውን እገዛ ሁሉ ቀጥ በማለቱ ነው። የህወሓት አጋዥ የሆኑና በእርዳታ ስም የገቡ ኃይላት ስራቸውን እያቆሙ ሄደዋል። ህወሓት ሶስተኛውን ዙር ወረራ መጀመሩን ተከትሎ ለእርዳታ ተከፍቶ የነበረው የትግራይ አፋር መተላለፊያ አሁን ተጠርቅሟል። ይህም ህወሓት ያለውን ከመጠቀም ውጪ ተጨማሪ አቅም ሊያገኝ የሚችልበትን እድል ዝግ አድርጎታል። ይህ በመሆኑ ህወሓት ያለኝ ብቸኛና አማራጭ በሱዳን በኩል ጥሽ